አክሱም ሙስሊም ማህበረሰብ ባለበት መከራና ፈተና እንዲሁ የሰውነት መብትን አጥቶ እምነቱን ፈጣሪው ጋር የሚገናኝበትን ሶላት መስገጃ ቦታ ተከልክሎ ባገሩ ላይ የሚኖር ማህበረሰብ ይሄንን ማህበረሰብ ከማሸማቀቅና ከማዋረድ የበለጠ ሐቂቃ እንደ መዋቅር እንደ መንግስት መክሰር መሸነፍ አለ ብያላም አክሱም ያለው ችግር የኔ ችግር አይደለም ብለን ስናምን ነው እኛ እንዳገር የምንከሰው የነሱ ጉዳይ መለከተንም ስንል ዛሬም ነገም እቻ ሀገር ልትቀጥል የምትችለው በጋራ ስንኖር በጋራ አውቅና ስንሰጣጥ የሚመጣ ውጤት ነው ብዬ ነው ማምነው የኔ ችግር የዛ ችግር ነው የኔ በጎነት ለዛ መልካም ውጤት ነው የኔ ጉዳት ለሌላው ጉዳት ነው ብለን ማሰብ ካልጀመርን የግለኝነት ስሜት ይዘን በቡድን በሃይማኖት በብሔር መሰል ጉዳዮቻችን የምንወስዳቸው ሂደቶች ሁሉ ዋጋ ያስከፍሉናል መቼም ከነቢዮች በኋላ እችን ምድር ትልቅ ሰው ረገጣት ከተባለ አቡበክር ረሱል አለይሂ ሰላቱ ወሰላም ማንንም ሰው ዳዕዋ አድርጌለት ወደ እስልምና ጠርቼው ያላመነታ የለም አሉ መለስ እንደው እንዴት ነው ያላለ የለም ኢላ አቡበክር ሲቀራሉ ሁሉም ሲክደኝ ያመነብኝ እሱ ነው የሁሉንም ሰው ውለታ መልሰናል አሉ ነቢያችን ሰለላሁ ዐለይሂ ወሰለም የሁሉንም ሰው ውለታ መልሰናል የአቡበክር ሲቀር የሱን ውለታ አላህ ይመልስለት ወደ መስጂድ ነበዊ የሚያደርሱ የሰሃቦች በሮች አሉ የሰሃባ ቤቶች በመስጂዱ በኩል በር አድርገው ወደ መስጂድ ነበዊ መግቢያ በር ይከፍታሉ ሰሃቦቹ ነብዩ ሰለላሁ ዐለይሂ ወሰለም ሁሉም የሰሃቦች የሁሉም ሰሃባ በር ይዘጋ ኢላ አቡበክር የአቡበክርን በር ብቻ ተውታሉ ነብያችን ሰለላሁ ዐለይሂ ወሰለም ሁሉም ወደ መዲና መስጂድ የሚያደርስ በር ይዘጋል ኢላ አቡበክር የአቡበክር በር ሲቀር ማለት ነው መቼም ከነቢዮች በኋላ እችን ምድር ትልቅ ሰው ረገጣት